6 ከቁጥር 9 ጀምሮ ዕብራውያን መጽሐፍ ምዕራፍ 6 ከቁጥር 9 እንደዚህ ይላል። ወንድሞች ሆይ ምንም እንኳን እንደዚህ ብንናገርም ከድነታችሁ ጋር የተያዘ ታላቅ ነገር እንዳላችሁ እርግጠኞች ነን። እግዚአብሔር አመፀኛ አይደለም። እርሱ ስራችሁን እንዲሁም በፊትም ሆነ አሁንም ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም። የተሰጠው ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከ መጨረሻ እንድታሳዩ እንመኛለን። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም ይላል። እንጸልያለን። አምላካችን እግዚአብሔር ሆይ ለእኛ ያለ ፍቅር እጅግ ጥልቅ ነው። አንድያ ልጅህን ኢየሱስ ክርስቶስን በመስጠት በኃጢአታችን የረከስነውን እኛን ለማዳን ንጹሕ አድርገህ በፊት ልታቀርበን ስለወደድክና በዚህም ፍቅርህን ስለገለጥክልን እጅግ አድርገን እናመሰግንሃለን። ደግሞም አንተ ኃጢአትን እንደምጠላ ማሳያው ልጅህን በመስቀል ላይ ማንጠልጠልህ እንደሆነ ሁሉ እኛም ደግሞ ኃጢአታችንን የምንጠላ ሰዎች እንድንሆን ደግሞም ኃጢአታችን የሚያስከትለው ውጤት የልጅህ መስቀልና ሞት ክፍያ እንደሆነ በመረዳት ከኃጢአት ዘውትር የምንርቅ የምንሸሽ ሰዎች እንድንሆን ጸጋህን እንድታበዛልን እለምንሃለሁ። ደግሞ ቃልህን በመረዳት ውስጥ ወደሚገኘው ብልጥግና ልታስገባን በዚህ ስለሰበሰብከን እጅግ አድርገን እናመሰግንሃለን። ደግሞ እኔ ቃልህን አሁን እናገራለሁ። ቃልህን ስናገር በጥንቃቄና በማስተዋል መናገር እንድችል ጸጋህን እንድታበዛልኝ እለምንሃለሁ። ለሚሰሙትም ደግሞ በማስተዋል መስማት ይችሉ ዘንድ ጸጋህን እንድታበዛላቸው እለምንሃለሁ። ሁሉም በክርስቶስ ኢየሱስ በኩል ለመንህ፣ አሜን። በዕብራውያን መጽሐፍ ውስጥ ለተከታታይ ጊዜ እያየን የነበረው ኢየሱስ ክርስቶስ ከብሉይ ኪዳን የሃይማኖት መምህሮች የብሉይ ኪዳን ዋስ ተጠሪ በማንነቱም ደግሞ በአገልግሎቱም እንዴት እንደሚበልጥ ነበር ለማየት የሞከርነው። አስቀድሞ ከነቢያት ጋር አነጻጽሮ ኢየሱስ ክርስቶስ ማንነቱ ከነቢያት ይበልጣል፣ ደግሞ ማንነቱ ብቻ ሳይሆን አገልግሎቱም ተግባሩም ከነቢያት እንደሚበልጥ አይተን ነበር። የነቢያት አገልግሎት ምን እንደሚመስል ለማየት ስንሞክር የነሱ መገለጥ እያደገ የሚሄድ በእነሱ በኩል የሚነገረው መልእክት እያደገ የሚሄድ እና እግዚአብሔር በተለያዩ ዘመናት ለተለያዩ ማህበራት የተለያዩ ነቢያቶችን አንስቶ እንደተናገረ እናውቃለን። በልጁ ግን የተናገረው የመጨረሻው መገለጥ እንደሆነ አይተን ነበር። ከዛ ደግሞ ከመላእክት ጋር ያነጻጽራል። መላእክት የእሱ አገልጋዮች እንደሆኑ እና ደግሞ በክሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ የሚሰግዱለት የእግዚአብሔር አገልጋዮች እንደሆኑ አይተን ነበር። ልጁ ግን አምላክ ሆይ ከዘላለም እስከ ዘላለም ዙፋን ጸንቶ ይኖራል ብሎ ስለ ልጁ አምላክ ሆይ ብሎ እንደገለጸው አይተን ነበር። መላእክቶች በችግር ውስጥ ያሉትን የአብርሃም ዘር መርዳት እንዳልቻሉ ይልቁንም ደግሞ ኢየሱስ ክርስቶስ በችግር ውስጥ ያሉትን የአብርሃም ዘር ሊረዳ እንደመጣ አይተን ነበር። ከዛ በኋላ ኢየሱስ ክርስቶስን ከሙሴ ጋር ያነጻጽራል። ሙሴ እግዚአብሔር በሚሰራው ቤት ላይ ሰራተኛ ወይም ደግሞ የቤቱ አካል እንደሆነ አድርጎ ያቀርባል። ኢየሱስ ክርስቶስ ግን ሁሉንም ቤት የሰራው እሱ እንደሆነ እና ደግሞ ከቤቱ ይልቅ ቤቱን የሚሰራው የሚበልጥ እንደሆነ አይተን ነበር። ከዛ በኋላ ከኢያሱና ከዳዊት ኢየሱስ ክርስቶስን አነጻጽሮ ኢየሱስ ክርስቶስ ከዳዊትም ከኢያሱም ይበልጣል። እነዚህ ሁለቱ አካላት ስለ ዕረፍት ተናግረዋል። ኢያሱ ደግሞ የእስራኤልን ሕዝብ መርቶ ወደ ዕረፍት አስገብቷል። ግን ደግሞ የሚጠበቀውን ዕረፍት ለእስራኤል ሕዝብ እንዳልሰጠ ስለሚመጣ ስለሌላ ዕረፍት ደግሞ ወደ ዕረፍቱ የገቡ ሰዎች እነ ዳዊት እንደተናገሩ እና ደግሞም ያንን ዕረፍት ማግኘት የሚቻለው በኢየሱስ ክርስቶስ በኩል እንደሆነ ደግሞም ያንን ዕረፍት ማግኘት የምንችለው በኢየሱስ ብቻ ነው የሚለውን መልእክት ሳይሆን የሚሰጠን ኢየሱስ ክርስቶስ ራሱ እሱ ዕረፍት እንደሆነ አይተን ነበር። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ተናግሮ እውነተኛው ዕረፍት ኢየሱስ እንደሆነ ለማየት ሞክረን ነበር። ከዛ በኋላ ኢየሱስ ክርስቶስ ታላቅ ሊቀ ካህናት መሆኑን መዘርዘር ይጀምራል። ብሉይ ኪዳን ላይ የነበሩትን ካህናት ያነሳል። ከዛ ደግሞ ኢየሱስ ክርስቶስን ያነሳል። ኢየሱስ ክርስቶስ ታማኝና መሐሪ ሊቀ ካህን እንደሆነ ይነግረናል። ታማኝነቱ የክህነትን አገልግሎት በሚገባ እግዚአብሔር በሚፈልገው አይነት መንገድ በመወጣት ታማኝ መሆኑን አሳይቷል። መሐሪ ደግሞ ሊቀ ካህን መሆኑን ያሳየው እኛ በኃጢአት ደክመን ስንወድቅ ደግሞ ሊራራ በኃጢአታችን ምክንያት እኛን ገፍቶ የማያስወግድ መሐሪ ሊቀ ካህናት እንደሆነ አይተን ነበር። እሱን ስናይ ደግሞ አንድ የሚያበረታታን ነገር አለ። ኃጢአታችን ከእግዚአብሔር ርቀን እንድንጠፋ የሚያደርግ ሳይሆን ይልቁንም እግዚአብሔር በክርስቶስ በኩል ዙፋኑን የጸጋ ዙፋን ስላደረገ ወደ ጸጋው ዙፋን በእምነት እንቀርባለን። ወደ ጸጋው ዙፋን ደግሞ በእምነት ስንቀርብ ደግሞ ከጸጋው ዙፋን ደግሞ ምሕረትና ጸጋ እንቀበላለን የሚለውን ምዕራፍ 4 ላይ ከጨረሰ በኋላ ምዕራፍ 5 ላይ
ስለ ሊቀ ክህነት አገልግሎት እንዴት እንደሚሾሙ 4 መስፈርቶችን ያወጣና ያንን 4ቱን መስፈርት ኢየሱስ ክርስቶስ እንዳሟላ ይነግርና ከዛ ከቁጥር 11 ጀምሮ ደግሞ ይሄንን የሊቀ ክህነቱን ነገር በተመለከተ ለእናንተ ለመናገር አስበን ነበር፣ ግን እናንተ ለመማር ዳተኞች ስለሆናችሁ ከልጅነት ልጅ ስለሆናችሁ ወተት ነው የሚያስፈልጋችሁ እንጂ ጠንካራ ምግብ አያስፈልጋችሁም ብሎ ስለ ጠንካራ ምግብና ስለ ወተት ዘርዝሮ ይናገራል። ጠንካራ ምግብ የሚያስፈልጋቸው ክፉንና ደጉን መለየት ለሚችሉ ለበሰሉ ሰዎች እንደሆነ ይነግርና መሰረታዊን ትምህርት ልንመሰረትላቸው አይገባም ብሎ 6 መሰረታዊ ነገሮችን አንስቶ ነበረ። ንስሐ መግባት፣ በእግዚአብሔር ማመን፣ ስለ ጥምቀቶች፣ እጅ ስለመጫንና ስለ ሙታን ትንሣኤና ስለ ዘላለም ፍርድ ተናግሮ ነበር ከዚህ በፊት ለማየት የሞከርነው። ከዛ ባለፈው ሳምንት ደግሞ አንድ ጊዜ ብርሃን የበራላቸው ሰማይ ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔርን ቃልና ሊመጣ ያለውን ዓለም ኃይል የቀመሱትን ይልና በኋላ ግን የካዱትን እነሱን ወደ ንስሐ መመለስ ይከብዳል፣ ምክንያቱም የእግዚአብሔር ልጅን ይሰቅሉታል ደግሞ ያዋርዱትማልም ብሎ ተናግሮ ነበር። ከዛ ቁጥር 7 እና ቁጥር 8 ላይ ምሳሌ ሰጥቶ ነበር 2 እርሻ። ከዛ አንደኛው እርሻ የተዘራበትን በመልካም ነገር አብቅሎ ሲያሳይ፣ ሌላኛው እርሻ ደግሞ ከተዘራበት በተቃራኒ ነገር እንዳበቀለና መቃጠያውና መጥፊያው ቅርብ እንደሆነ ስለ ጀጅመንት አንስቶ ነበር ባለፈው ሳምንት ያየነው። ያንን ስናይ ግን ከዛሬው ጋር የተያዘ ስለሆነ ለማስታወስ እንዲረዳን እነዚህ አንድ ጊዜ ብርሃን የበራላቸው ሰማይ ስጦታ የቀመሱት ከመንፈስ ቅዱስ ተካፋይ የሆኑት መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል የቀመሱት የተባሉት እነማን ናቸው የሚለውን ለማየት ሞክረን ነበር። ያንን ለማየት ስንሞክር ከቁጥር 1 እስከ 3 ባለው ዊ ያለ ነበር እየጠራ የነበረው። ከዛ ደግሞ ከቁጥር 4 እስከ 8 ባለው ደግሞ ዘይ ያለ ይቀጥላል። ዛሬ ደግሞ የምናየው ደግሞ ዊ ብሎ ነው የሚጀምረው። ስለዚህ ዊ ብሎ የሚጠራው እነማንን ነው ስንል አማኞችን ነው የሚለውን ለማየት ሞክረን ነበር። ዘይ የሚለው ታዲያ እነማንን ነው የሚያሳየው? ኦብቪየስሊ የማያምኑ ሰዎችን። ግን የማያምኑ ሰዎች ስንል እነማንን ነው የሚለውን ለማየት ስንሞክር እስራኤላውያን እንደሆኑ ለማየት ሞክረን ነበር። ስለዚህ እስራኤላውያን እግዚአብሔር ብርሃኑን አብርቶላቸው ነበር፣ ከሰማይ ስጦታ ሰጥቷቸው ነበር፣ ከመንፈስ ቅዱስ ተካፋዮች እንዲሆኑ አድርጓቸው ነበር፣ የእግዚአብሔርን ቃል እውነት ለነሱ አብርቶላቸው ነበር። ኦላማ አሕዛብ የሚባለው የሚመጣውን ዓለም ኃይል ማለትም መሲሁ ኢየሱስ ክርስቶስ በሚመጣበት ጊዜ የእስራኤል ሕዝብ መሲሁ በመጣበት ጊዜ መሲሁ ወንጌልን ይሰብካል። ወንጌሉን ሲሰብክ ደግሞ ኃይል ድንቅና ተአምራቶችን ያደርጋል። እኚህን ሁሉ እንደሚያደርግ አስቀድሞ በብሉይ ኪዳን ተነግሯል። ይሄን ሁሉ አይተው ግን እስራኤላውያን በኢየሱስ ክርስቶስ በኩል የተነገረውን ወንጌል ሪጀክት እንዳደረጉ አይተን ነበር። ዛሬ ከዛ ይቀጥላል ቁጥር 9 ላይ። ስለዚህ የእስራኤል ሕዝብ መጨረሻቸው ጥፋት ነው። ማምለጫ የላቸውም። መቃጠል ብቻ ነው የሚጠብቃቸው። እግዚአብሔር ከዚህ በኋላ ሌላ አዳኝ አይልክላቸውም። የመጨረሻው የሚያድነው ኢየሱስ ክርስቶስ ልኮላቸው እነሱ ሪጀክት አድርገውታል ካለ በኋላ ቁጥር 9 ላይ ወዳጆች ሆይ ምንም እንኳን እንደዚህ ብንናገርም ከድነታችሁ ጋር የተያያዘ ታላቅ ነገር እንዳላችሁ እርግጠኞች ነን ይላል ጸሐፊው። እዚህ ጋር በፕሉራል ራሱን ይገልጻል እና ከእሱ ጋር ሌሎች ሰዎች እንዳሉ አስዩ ማድረግ እንችላለን። ስለ እናንተ ግን እናንተን በተመለከተ ግን እርግጠኞች ነን የሚል ደግሞ እርግጠኝነት እነሱን በተመለከተ ይናገራል እና እነዚህን ተደራሲያን ሲጠራ ወዳጆች ሆይ ብሎ ነው የሚጠራው እና የሚጠራበት መንገድ በጣም ኢንተረስቲንግ ነው። ለምንድን ነው ኢንተረስቲንግ ነው ያልኩት? አስቀድሞ እስራኤላውያንን የጠራበትን መንገድ አይደለም አማኞችን የሚጠራው። ወደ አማኞች ሲመጣ ወዳጆች ሆይ ይላል። እስራኤላውያንን ግን ቁጥር 6 ላይ ባለፈው ሳምንት ስንማር እንዴት የጠራቸው የእግዚአብሔር ልጅ እስካሁን እየሰቀሉት ነው ደግሞም እያዋረዱት ነው የሚለውን ተመልክተን ነበር። በፕሬዘንት ቴንስ ነው የግሪኩ የሚያሳየው ብለን ነበር። ስለዚህ የእስራኤል ማህበረሰብ ክርስቶስን መጀመሪያ ሰቅለውታል፣ ከዛ ደግሞ እስካሁን እየሰቀሉት ነው ደግሞም እያዋረዱትም ነው የሚለውን ደግሞ ይነግረናል። ክርስቶስን እንዴት ሰቀሉት እንዴት አዋረዱት ስንል ልክ ደማስቆ ላይ ጌታችን ኢየሱስ ክርስቶስ ጳውሎስን አግኝቶ ስለምን ታሳደኛለህ እንዳለው ማለት ነው። ቤተክርስቲያንን የሚያሳድ ሁሉ ክርስቶስን ያሳዳል የሚለውን ነበር ያየነው እና የእስራኤል ማህበረሰብ ኢየሱስን ይጠሉታል፣ ኢየሱስን እያሰቃዩት ነው ደግሞም እያሳደዱት ነው። የኢየሱስ ጠላቶች ናቸው ደግሞም የቤተክርስቲያን ጠላቶች ናቸው የሚለውን ቁጥር 6 ላይ አስቀድሞ ተናግሮ ነበር። ግን ደግሞ አማኞችን በተመለከተ ወዳጆች ሆይ ብሎ ይጠራቸዋል። እናንተ የቤተ ክርስቲያን ጠላት አይደላችሁም፣ የክርስቶስ ጠላት አይደላችሁም፣ ይልቁንም የቅዱሳን ወዳጆች ናችሁ። ወዳጆች ሆይ ይልና ለእስራኤል ከነገረው ነገር በተቃራኒ
እነሱን ደግሞ ኢንከሬጅ ሊያደርግ ሊያበረታታ ይናገራል። ምንም እንኳን እንደዚህ ብንናገርም ይላል ማለትም የሚያስፈራ ነገር ተስፋ የላቸውም፣ ፍርድ ይጠብቃቸዋል፣ መጨረሻቸው መቃጠል ነው፣ መጥፋት ነው የሚል አስፈሪ ነገር ነው በነገራችን ላይ እየተናገረ ያለው። አስደንጋጭ የሆነ ነገር ተናግሮ ምንም እንኳን ግን እንደዚህ አስፈሪ ነገር ብንናገርም ከድነታችሁ ጋር የተያያዘ ታላቅ ነገር እንዳላችሁ እርግጠኞች ነን ይላል። ለምንድን ነው ይህንን እርግጠኝነት ለነዚህ አማኞች መስጠት ያስፈልገው? የእስራኤል ማህበረሰብ በተመለከተ ተስፋ የላቸውም፣ ፍርድ ነው የሚጠብቃቸው ካለ በኋላ ደግሞ ወደ እኛ ወይም ደግሞ ወደ አማኞች ሲመጣ ምን ይላል? ድነታችሁን በተመለከተ ግን እኛ ስለናንተ እርግጠኞች ነን ይላል። ይሄንን እርግጠኝነት መስጠት ያስፈልገው ይሄ ፍርሃት በእነሱ ውስጥ እንዳይኖር ነው። ምንም እንኳን እንደዚህ ብንናገርም የሚጠብቅ ፍርድ አለ፣ የእስራኤል ሕዝብ መቃጠያዋ ተቃርቧል፣ መጥፊያዋ ተቃርቧል ብሎ የሚያስፈራ ነገር ተናግሮ ይሄ ፍርሃት ግን እናንተን አይመለከትም እያለ ነው። ምንም እንኳን እንደዚህ ብንናገርም ድነታችሁን በተመለከተ ግን እርግጠኞች ነን ይላል። በተለይም ከቁጥር 1 እስከ 3 ባለው ከምዕራፍ 5 ጀምሮ ደግሞ ካየን ከቁጥር 11 ጀምሮ ካየን እናንተ አሁንም ሕፃን ናችሁ፣ በመንፈሳዊ ሕይወት አላደጋችሁም፣ አልበሰላችሁም፣ መንፈሳዊ እድገትና ብስለት ይጠበቅባችኋል ብሎ ተናግሮ ነበር። ምንም እንኳን በመንፈሳዊ ሕይወታችሁ በሳል ባትሆኑም ባታድጉም ደግሞም በጌታ ከሆናችሁ በኋላ እድገት ቢጠበቅባችሁም ግን ደግሞ አለማደጋችሁ ድነታችሁን በተመለከተ እርግጠኞች እንዳንሆን አያደርገንም እያለ የእስራኤልን ሕዝብን በተመለከተ አንድ እርግጠኛ የሆነው ነገር አለ። ተስፋ የላቸውም። ለምን? መሲሁን ሪጀክት አድርገውታል። መሲሁን ሪጀክት ካደረጉት እግዚአብሔር እነሱን ለማዳን ሌላ መንገድ አይጠቀምም። ተስፋ የላቸውም። እናንተ ግን በክርስቶስ ናችሁ። በመንፈሳዊ ሕይወታችሁ ደግሞ ልታድጉ ይጠበቅባችኋል። በመንፈሳዊ ሕይወታችሁ ካላደጋችሁ ግን ልክ እንደ እስራኤላውያን ይሄ ፍርሃት የሚጠበቅባችሁ ሰዎች አይደላችሁም። ደህንነታችሁን በተመለከተ እርግጠኞች ነን ይላል። ምዕራፍ 4 ቁጥር 3 ላይ ማስቀደሙ ይህንን ተናግሮ ነበር። እኛ ያመንነው ግን ወደ ዕረፍቱ እንገባለን ብሎ ምዕራፍ 4 ላይ የእስራኤል ማህበረሰብ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። ወደ ከነዓን መግባት አልቻሉም፣ ወደ ዕረፍት መግባት አልቻሉም ይልና ግን እኛ ያመንነው ግን አንድ የተረጋገጠ ተስፋ አለን፣ ወደ ዕረፍቱ እንገባለን ብሎ ተናግሮ ነበር። ተመሳሳይ ቃል ደግሞ ፊልጵስዩስ 1 ቁጥር 6 ላይ በእናንተ መልካሙን ስራ የጀመረ እርሱ እስከ ክርስቶስ ኢየሱስ ቀን ድረስ እስከ ፍጻሜ እንደሚያደርስ እርግጠኛ ነኝ ይላል። አማኞችን በተመለከተ አንድ ተስፋ አለን፣ ወደ ዕረፍቱ እንገባለን። ያንን ተስፋ በተመለከተ የኛ የሚናጋ አይደለም። ደግሞም እግዚአብሔር በእናንተ የጀመረውን ስራ እስከ ፍጻሜው እንደሚያደርስ እርግጠኛ ነኝ ይላል። ለምንድን ነው ግን እርግጠኛ መሆን ያስፈለገው ካልን በዕብራውያን ኮንቴክስት ምዕራፍ 2 ቁጥር 17 ላይ እግዚአብሔርን ለማገልገል መሐሪና ታማኝ ሊቀ ካህናት ስላለን ነው ይላል። ምዕራፍ 3 ቁጥር 1 ላይ የእምነታችን ሐዋርያና ሊቀ ካህናት የሆነው ኢየሱስ ስላለን ነው ይለናል። ምዕራፍ 3 ቁጥር 6 ላይ በእግዚአብሔር ቤት ላይ እንደ ልጅ የታመነ ስለሆነ ነው። እግዚአብሔር የሰጠውን የማዳን ተግባር ሙሉ በሙሉ የፈጸመ ስለሆነ ነው። ምዕራፍ 5 ቁጥር 6 ላይ እንደ መልከጼዴቅ ሹመት ለዘላለም ካህን ስለሆነ ነው ይለናል። ምዕራፍ 6 ቁጥር 20 ላይ ስለ እኛ ስለቀደመ ነው፣ እኛን ወክሎ በእግዚአብሔር ፊት ስለገባ ነው። ምዕራፍ 7 ቁጥር 22 ላይ ደግሞ ለተሻለ ኪዳን ዋስ ስለሆነልን ነው። ኪዳኑ የተሻለ ነው፣ ደግሞም ለእኛ ዋስትና የሆነው ኢየሱስ ክርስቶስ ነው ይልና ምዕራፍ 9 ቁጥር 15 የአዲስ ኪዳን መካከለኛ ነው። ምዕራፍ 12 ቁጥር 22 ላይ ደግሞ 2 ላይ የእምነታችን ጀማሪና ፍጹም አድራጊ ስለሆነ ነው ይለናል። እምነታችንን በተመለከተ አሹራንሳችንን በተመለከተ እርግጠኛ መሆን ያለብን ለምንድን ነው? ኢየሱስ ክርስቶስ እነዚህን ሁሉ ነገሮች የአዲሱ ኪዳን መካከለኛ ሆኖ በመፈጸሙ ነው ማለት ነው። ከዚህ የተነሳ በእርሱ ላይ እርግጠኞች ሆነናል። እናንተ ድነታችሁን በተመለከተ እርግጠኞች ሆነናል ይላል። ግን ድነቱን የገለጸበት ነገር ታላቅ ነገር ብሎ ነው የገለጸው። ምዕራፍ 5 ላይ ከዚህ በፊት ስናይ የዘላለም ድነት ብሎ ተናግሮ ነበር። አሁን ግን ድነታችሁን በተመለከተ ታላቅ ነገር እንዳላችሁ እርግጠኞች ነን ይላል እና ይህንን ታላቅ ነገር አንደኛ ከወደፊት አንጻር ነው እያወራ ያለው። ሁለተኛ ደግሞ ይህን ታላቅ ነገር ቁጥር 7 እና 8 ካየን ሁለቱን እርሻዎች ሲነግረን አንዱ እርሻ ለእግዚአብሔር የሚገባውን ፍሬ ባለማፍራቱ እግዚአብሔር የሚያስፈልገው ነገር አድርጎለት ባለማፍራቱ
መጨረሻው መቃጠል ነው፣ መጥፊያውም ተቃርቧል ብሎ ተናግሮ ነበር። ግን የተዘራባትን የምታበቅል የሚጠብቃት ከእግዚአብሔር ዘንድ በረከትን ነው ብሎ ተናግሮ ነበር። ታላቅ ነገር እንዳላችሁ እርግጠኞች ነን ሲል የሚጠብቃችሁ በረከት ነው ከዚህ በኋላ እያለ ነው። እንደ እስራኤል ማህበረሰብ ጀጅመንታር ለሚጠብቃችሁ በረከቱን እግዚአብሔር ለእናንተ ይሰጣችኋል የሚለውን ነገር ነው ታላቅ ነገር ብሎ የሚገልጽልን ማለት ነው። ስለዚህ አማኞች በሙሉ በክርስቶስ ኢየሱስ በመሆናቸው ምክንያት ወንጌሉን አሜን ብለው አክሰፕት አድርገው በመቀበላቸው ምክንያት የሚጠብቃቸው ታላቅ ነገር አለ። ያም ታላቅ ነገር ቴዎሎጂካሊ ነገሮችን አንደርስታንድ ማድረግ የምንችል ሰዎች ስለሆንን ግሎሪፊኬሽን በክርስቶስ ኢየሱስ ሆነናል። ከዛ የሚጠብቀን ደግሞ ክብር አለ። ከእግዚአብሔር ዘንድ የምንቀበለው ክብር አለ። ልክ ፊልጵስዩስ መጽሐፍ ምዕራፍ 3 ላይ የማያምኑ ሰዎችን ሲናገር መጨረሻቸው ጥፋት ነው ይነሱ ብሎ ከገለጸ በኋላ እኛ ግን ሀገራችን በሰማይ ነው ብሎ ሲገልጽ የእኛንና የክርስቶስን ሁኔታ ፓራል አድርጎ ነው የሚያቀርበው። ሀገራችን በሰማይ ነው፣ ተስፋ የምናደርገውን ክርስቶስን እንጠባበቃለን ይልና ይሄ ክርስቶስ ሁሉን ሊገዛ የሚችል የራሱ የሆነ አሰራር አለው ይልና በዚህ አሰራሩ መሰረት ክቡር የሆነውን ስጋውን ይመስል ዘንድ የተዋረደው ስጋችንን በክብር ይለውጠዋል ይለናል። ስለዚህ ግሎሪፊኬሽን ይጠብቀናል። ክርስቶስ እንደከበረ፣ ክርስቶስ የትንሣኤውን አካል እንደለበሰ፣ ከመከራው ዘ ስቴት ኦፍ ሂሚሌሽን እና ኤግዛልቴሽን ብለን የምንጠራው ከመከራው ወጥቶ ወደ ኤግዛልቴሽን ወደ ክብሩ እንደገባ ሁሉ እኛም ደግሞ ድነታችንን በተመለከተ ታላቅ ነገር አለን ይላል። ኃጢአት ካለበት እግዚአብሔርን ከሚያዋርደው ከዚህ ዓለም ወጥተን እግዚአብሔርን ወደሚያከብረው ዓለም እንገባለን፣ ደግሞ ከሱ ጋር አብረን እንከብራለን ይለናል። ሮሜ መጽሐፍ ምዕራፍ 8 ላይ እንደሚነግረን የክብሩ ተካፋዮች እንድንሆን በእርግጥም የመከራው ተካፋዮች ልንሆን ያስፈልገናል እንዳለው ማለት ነው። ስለዚህ የሚጠብቀን የምንካፈለው የምንጋራው ክብር አለ ማለት ነው። ስለዚህ ታላቅ ነገር ብሎ የሚገልጸው ይሄንን ግሎሪፊኬሽን ነው ማለት ነው። በዛ ቁጥር 10 እግዚአብሔር አመፀኛ አይደለም፣ እርሱ ስራችሁን እንዲሁም በፊቱም ሆነ ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም ይላል። እዚህ ጋር የግሪኩን ወይም አንዳንድ የእንግሊዝኛ ትርጉሞችን ካየን ሲጀምር ምክንያቱም ፎር ብሎ ነው የሚጀምረው። ከድነታችን ጋር በተያያዘ ታላቅ ነገር እንዳለን እርግጠኞች የሆነው እንዴት ነው? ምክንያቱም ብሎ የእግዚአብሔርን ባህሪ ነው የሚጠቅሰው። የእግዚአብሔር ባህሪ ምንድን ነው? እግዚአብሔር አመፀኛ አይደለም የሚለውን ያነሳል። እግዚአብሔር ጥሩ ነገር ሰርተን በቃ ጥፉ ብሎ የሚያጠፋ አምላክ አይደለም የሚለውን ያሳየናል። በተለይ እግዚአብሔር አመፀኛ አይደለም የሚለውን ፓራል አድርገን ማየት ያለብን የእስራኤል ሕዝብ እግዚአብሔር ላይ ካመጹት አመፅ አንጻር መመልከት ጥሩ ነው። ምዕራፍ 4 ላይ ምዕራፍ 3 ቁጥር 7 ላይ የእስራኤልን አመፅ ተናግሮ ነው ምዕራፍ 4 ላይ በተቃራኒው እግዚአብሔር አመፀኛ አይደለም የሚለን ምዕራፍ 6 ላይ ማለት ነው። ምዕራፍ 3 ቁጥር 7 ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ በምድረ በዳ በፈተና ቀን ይልና በአመፅ እንዳደረጋችሁት ይላል። የእስራኤል ሕዝብ በአመፅ እግዚአብሔር ያደረገውን ታምራት አይተው እግዚአብሔር ያደረገውን ስራ አይተው በአመፅ ልባቸውን አደንድነዋል እና ልክ እንደነሱ ልባችሁን አታደንድኑ፣ አባቶች በዛ ተፈታተኑኝ፣ መረመሩኝ፣ ያደረጉትንም ሁሉ ለ40 ዓመት አዩ ይላል። እግዚአብሔር ለእስራኤል ሕዝብ 40 ዓመት መልካምነቱን አሳይቷቸው በበረሃ መርቷቸው በምድረ በዳ መና መግቧቸው ከአለት ውሃ ፍልቆ አጠጥቷቸው የእስራኤልን ሕዝብ የኤርትራ ባህርን ከፍሎ አሻግሯቸው ነበር። እግዚአብሔር ላደረገው መልካም ነገር የእስራኤል ሕዝብ ግን ተቃራኒ የሆነ ነገር አድርጓል። አመፅ ማለት ለተደረገ መልካም ነገር የሚሰጥ ተቃራኒ ምላሽ ማለት ነው። እግዚአብሔር እናንተ ያደረጋችሁትን መልካም ነገር ልክ እንደ እስራኤል ሕዝብ ተቃራኒ የሆነ ምላሽ አይመልስም እያለ ላደረጋችሁት ነገር መልስ ይሰጣል ይለናል። ማለትም ወንጌሉን አስቀድሞ ምዕራፍ 6 ቁጥር 7 ላይ ስናይ የተዘራባትን ዘር ምታበቅል በሚገባው መንገድ ወንጌሉን አክሰፕት ለምታረግ ለዛች እግዚአብሔር የሚሰጠው በረከት ነው የሚለውን ተናግሮ ነበር። እግዚአብሔር እሱን ለሚከተሉት የሚሰጠው ዋጋ ተቃራኒ የሆነ አይደለም፣ እሱን እንደማይከተሉት አይነት ሰዎች አይደለም ማለት ነው። ስለዚህ እግዚአብሔር አመፀኛ አይደለም። የእግዚአብሔር ባህሪ መልካም አድርጋችሁ ክፉ የሚሰጣችሁ አይደለም። እንደውም ማለት በተቃራኒው ከወሰድነው እኛ እግዚአብሔር ላይ ክፉ አድርገን ነው እግዚአብሔር ለኛ መልካም ያደረገ። እንዴት እኛ እግዚአብሔርን በድለን ክፉ አድርገን መልካም ነገርን ላደረገልን አባት እንጠረጥረዋለን እያለ ነው። መልካም ስናደርግ እንዴት እግዚአብሔር ደግሞ እኛ ላይ ተቃራኒውን ሊያደርግ ይችላል የሚል ጥያቄ ይጠይቃል ማለት ነው። ሚልክያስ መጽሐፍ ምዕራፍ 3 ቁጥር 6 እኔ እግዚአብሔር አልለወጥም፣ ስለዚህ እናንተ የያዕቆብ ልጆች አልጠፋችሁም ይላል።
እግዚአብሔር ባለመለወጡ ምክንያት የእስራኤል ሕዝብ አልጠፋም። ስለዚህ በእግዚአብሔር ልንተማመን ይገባል እያለ እግዚአብሔር አመፀኛ አይደለም። እግዚአብሔር የሚለወጥ አይደለም። እግዚአብሔር ያደረጋችሁትን ነገር አይረሳም ይላል። እርሱ ስራችሁን እንዲሁም በፊቱም ሆነ አሁንም ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም ይላል። እዚህ ጋር መልካም ስራ መንግስት ሰማያትን የሚገዛ ዋጋ ነው እያለ አይደለም። በመልካም ስራ የዘላለምን ሕይወት እናገኛለን እያለ አይደለም። ክርስቲያን የመሆናችንን መግለጫ የሚያሳይ ነው። ግን በመሰረቱ እዚህ ጋር አንድ ጥያቄ መጠየቅ ያለብን እግዚአብሔር ስለ ስሙ ያደረጋችሁትን መልካም ነገር አይረሳም ማለት በመልካም ነገር የዘላለም ሕይወት ይገኛል ማለት አይደለም። እያለ ያለው እግዚአብሔር አይረሳም ያደረጋችሁትን መልካም ነገር ስራችሁን አይረሳም ነው እያለ ያለው እንጂ እግዚአብሔር መልካም ነገር አድርጋችኋል፣ ለቅዱሳን ፍቅር እናሳይታችኋል፣ ከዚህ የተነሳ የዘላለም ሕይወት ይሰጣችኋል የሚል ስቴትመንት አይደለም እዚህ ጋር እየገነባ ያለው። እግዚአብሔር አመፀኛ አይደለም፣ ግን ያደረጋችሁትን መልካም ነገር እግዚአብሔር አይረሳም ነው እያለ ያለው። አይረሳም ነው እያለ ያለው እንጂ በፍቅራችሁና በስራችሁ የዘላለም ሕይወት ይሰጣችኋል እያለ አይደለም። ሪዋርድ ያደርጋችኋል ስለ መልካም ስራችሁ እያለ እንደሆነ አስባለሁ። ምንድነው እዚህ ጋር መልካም ስራው ብለን የጠየቅን እንደሆነ በግልጽ ላናገኝ እንችላለን። ግን ምናልባትም ማቴዎስ ወንጌል ምዕራፍ 10 ላይ ፓራል አድርገን መመልከት እንችላለን። ቁጥር 40 እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበለኝ የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል፣ ጻድቅንም በጻድቅ ስም የሚቀበል የጻድቅን ዋጋ ያገኛል። ስለዚህ እውነት እላችኋለሁ ማንም ሰው ከነዚህ ከታናናሾች ለአንዱ ደቀ መዝሙሬ በመሆኑ እንደ ጽዋ ቀዝቃዛ ውሃ ቢሰጠው ዋጋውን አያጣም ይላል። እግዚአብሔር አይረሳም ይልና አስቀድሞ ዕብራውያን ላይ ከተናገረ በኋላ ለነብዩ የሚገባውን ዋጋ የሰጠ ወይም ደግሞ ውሃ ቢያጠጣው የነብዩን ዋጋ ያገኛል ይላል። ያው እንደምታውቁት ኦርቶዶክሶች ከዚህ ክፍል ተነስተው የዘላለም ሕይወት መልካም ነገር በማድረግ ይገኛል ብለው ይሞግታሉ። ግን እኔ ለምን ሰው ኖቲስ እንደማያደርግ አላውቅም። እዚህ ክፍል ላይ አሁን ማቴዎስ 10 ላይ የነብይን ዋጋ ያገኛል የሚለውን አንስተው የዘላለም ሕይወትን ይገኛል ብለው የሚያስቡ ከሆነ የዘላለም ሕይወት ዋጋው ነብይነት ነው ወይ የሚለውን መጠየቅ መቻል አለብን። ማለትም የነብይነት ዋጋው የዘላለም ሕይወት ነው ማለትም የነብይን ዋጋ ያገኛል ነው እያለ ያለው እና ስለዚህ ነብይ በመሆን ነው ወይ የዘላለም ሕይወት የሚገኘው የሚለውን መጠየቅ መቻል ያለብን ይመስለኛል። እንደዛ አይደለም። የነብይን ዋጋ ያገኛል ደግሞም የጻድቁን ዋጋ ያገኛል የሚለው ሌላ ኮንቴክስት ነው። እግዚአብሔር ቢፈቅድ ማቴዎስ 10ን ሰፋ አድርገን እንመለከታለን ብዬ አስባለሁ። እና ደግሞ ቀዝቃዛ ውሃ በመስጠት የምር የዘላለም ሕይወት ይገኛል ሪሊ ማለት እነሱ የሚያስቡት እንደዛ ነው። ይሄ ክፍል እያለ ያለው ቀዝቃዛ ውሃ እንኳን ቢሰጠው የዘላለም ሕይወት ያገኛል ካለ ነቢያቶች ጋር አይደለም እኔ ጀርካን ቧንቧ አስተከላለሁ እዛ የዘላለም ሕይወት የሚገኝ ከሆነ በውሃ እንዲህ በመስጠት የዘላለም ሕይወት እንዴት ይገኛል? ክርስቶስ ለመሞት አስፈለገው እና ደግሞ የኛ መልካም ስራ የኛን ኃጢአት ያጣፋል ማለት ነው። የዘላለም ሕይወት የሚገኝ ከሆነ ማለትም የኛ መልካም ስራ የኛን ኃጢአታችንን የሚያጣፋ ከሆነ ቢሆን ኢየሱስ ራሱ መሞት እኮ አይጠበቅበትም። በቃ መልካም ስራ ለመስራት እንጥራለን። መልካም ስራ ስንሰራ ኃጢአታችን ይወገዳል። ግን እንደውም መጽሐፍ ቅዱስ በተቃራኒው ያዕቆብ መልእክት ላይ 10ቱን ትእዛዛት የሚጠብቅ 9ኙን ጠብቆ በአንዲቱ የሚተላለፍ ቢኖር ሕግን ሁሉ እንደተላለፈ ነው የሚቆጠረው ይላል። ምን ማለቱ ነው? 9 መልካም ነገር ሰርታችሁ አንድ ክፉ ነገር ብትሰሩ እንደውም በተቃራኒው አንዱ ክፉ ነገር 9ኙን መልካምነታችሁን ያጣፈዋል ነው እያለ ያለው። በቃ መልካም አይደላችሁም፣ ክፉ ናችሁ። ምክንያቱም አትስረቅ ያለው እሱ አታመንዝር ብሏል ይላል። ስለዚህ እኛ ድርጊቱን አለመፈጸማችን ሳይሆን አታድርግ ያለውን አምላክ ትእዛዝ መተላለፋችን ነው። ስለዚህ 9ኙን ጠብቀን ያችን ብንተላለፍ እግዚአብሔርን በድለነዋል ይላል። ስለዚህ 9ኙ ፖይንትለስ ነው እያለ 9ኙን መጠበቃችን። ስለዚህ እኛ ልክ ይሄ ውሃ ስንሰጥ መልካም ነገር ስናደርግ ለቅዱሳን ፍቅር ስናሳይ የዘላለም ሕይወት እናገኛለን ማለት ስህተት ነው። የዕብራውያን ጻፊም ኮንቴክስት በፍጹም ከዚህ ጋር የተገናኘ ነገር አይደለም። እግዚአብሔር አይረሳም ነው እያለ ያለው። አይረሳም የሚለው የዘላለም ሕይወት ይገኛል ተብሎ ኢንተርፕሬት መደረግ መቻል የለበትም ማለት ነው። አይረሳም የሚለው በምን መንገድ ሊሆን ይችላል? እግዚአብሔር መልሶ ይከፍለናል ዋጋችን እያለ ያለው እንጂ የዘላለም ሕይወት ይገኛል እያለን አይደለም።
ከዚህ ጋር ተያይዞ ጻፊው ተደራሲያኑ በድነት መንገድ ውስጥ እንዳሉ የሚገልጽ ነገር የተጠቀመ ነው። አስቀድሞ ቅዱሳንን ተረዱ ነበር፣ አሁንም ደግሞ እስካሁንም ደግሞ ቅዱሳንን በመርዳት ትጉዎች ናችሁ እያለ እንዴት ነው ይሄኛው ደግሞ ዋርኒንግ ሊሆን የሚችለው የሚለውን ጥያቄ ደግሞ እንድንጠይቅ ያደርገናል። ዕብራውያን መጽሐፍ ምዕራፍ 6 እንዴት ነው ዋርኒንግ ሊሆን የሚችለው? ኮንፈርም እያደረገ እኮ ነው እንዴ እናንተ አማኞች በመሆናችሁ ምክንያት ከዚህ በፊትም ቅዱሳንን ስትረዱ ነበር፣ አሁንም ደግሞ ቅዱሳንን እየረዳችሁ ነው። በፍጹም ዋርኒንግ ሊሆን አይችልም። እንዴት ነው ቅዱሳንን እየረዳችሁ ነውና ወዮ ትጠፋላችሁ የሚል ማስጠንቀቂያ ሊሰጥ የሚችለው? እዚህ ጋር ደግሞ ወጥነት ባለው መንገድ ቀድሞም እየረዳችሁ ነው፣ ደግሞ አሁንም እየረዳችሁ ነው እያለ ነው። ስለዚህ ይሄ የዕብራውያን መጽሐፍ ዋርኒንግ ቴክስት ነው ብሎ ማሰብ ተገቢ ነው ብዬ አላስብም። ምዕራፍ 6 ላይ ያለው ማለት ነው። ስለዚህ አማኞች ናችሁ፣ አስቀድሞም ቅዱሳንን ትረዱ ነበር፣ አሁንም ደግሞ እየረዳችሁ ነው። በዚህ ምክንያት ደግሞ እግዚአብሔር አይረሳም ያደረጋችሁትን መልካም ነገር ብሎ ይገልጽና ቁጥር 11 ላይ የተሰጠው ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከ መጨረሻ እንድታሳዩ እንመኛለን የሚል ማበረታቻ ይሰጣል። እዚህ ጋር ማስጠንቀቂያ ሳይሆን ማበረታቻ እንመኛለን ነው እዚህ ጋር እያለ ያለው። ማስጠንቀቂያ እንመኛለን ተብሎ ሊሰጥ አይችልም። ማበረታቻ ነው እዚህ ጋር። በቃ አሁን ጥሩ ላይ ናችሁ፣ እኛ የምንመኘው ደግሞ ይሄንን ጥሩ ነገር እስከ መጨረሻው ይዛችሁ እንድትዘልቁ ነው። ይሄኛው ፓሽናችሁ ይሄኛው ዚላችሁ እንዲቀጥል እንመኛለን የሚል ውስጣዊ የሆነ የልቡን ሐሳብ ይገልጻል ማለት ነው። ግን ይህ ተስፋ ምንድነው የሚለውን መጠየቅ መቻል አለብን። ይህ ተስፋው እስኪፈጸም ድረስ ብሎ የገለጸው ይህን ተስፋ አስቀድሞ ምዕራፍ 4 ቁጥር 9 ላይ ገልጾልን ነበር። ስለዚህ የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶለታል ይላል። ማለትም በክርስቶስ ኢየሱስ አርፈናል፣ በወንጌሉ አርፈናል የሚለውን አስቀድሞ ምዕራፍ 4 ላይ ገልጾ የሚጠብቀን ግን በሙላት የሚገለጥ ዕረፍት አለ ብሎ ተናግሮ ነበር። ስለዚህ ያንን ሙሉ በሙሉ የምናገኘው ዕረፍት እስኪመጣ ድረስ ይህንን መልካምነታችንን እያሳየን እስከ መጨረሻው ልንዘልቅ ይገባል ይለናል። ይሄ ትጋት የዘላለም ሕይወትን ለመውረስ ሳይሆን ትጋቱ ቅዱሳን ወንድሞችን በማገልገል መትጋት ነው። ማለት ምን ተጋው መንግሥተ ሰማያት ሕይወትን ለመውረስ ሳይሆን ቅዱሳን ወንድሞችን ለመርዳት ነው። እንዲህ አድርገው ኢንተርፕሪት ስለሚያደርጉ እንዴት ኢንተርፕሪት እንደሚያደርጉ አይገባኝም። ማለት የዘላለም ሕይወትን ለማግኘት እንትጋ እያለ አድርገው ነው ኢንተርፕሪት የሚያደርጉት አንዳንድ ሰዎች። እንደዛ አይደለም። እንትጋ ያለው የተስፋው ቃል እስኪፈጸም ድረስ ያ ጊዜ እስኪመጣ ድረስ መትጋት ያለብን ምን ነው? ቅዱሳን ወንድሞችን በመርዳት ነው። ስለዚህ ቅዱሳን ወንድሞችን ለመርዳት ትጉ እያለ ነው እንጂ የዘላለም ሕይወት ለማግኘት ትጉ እያለ አይደለም። የዘላለም ሕይወት በመሰረቱ በትጋት የሚገኝ አይደለም። እኛ ሮጠን እኛ አሸንፈን ያገኘነው ነገር ሳይሆን ስለኛ ይሮጣል፣ ስለኛ ይቀደማል የሚለውን ከዚህ በፊት ምዕራፍ 2 ላይ አይተን ነበር። ኢየሱስ አስቀድሞ ያንን ጦርነት ድል በማድረጉ ምክንያት እግዚአብሔር አብ ሸልሞታል። ያንን የሸለመውን ሽልማት ደግሞ ለእኛ ሰጥቶናል የሚለውን አይተን ነበር። ብዙ ልጆችን ወደ ክብር ለማምጣት ነው ኢየሱስ ክርስቶስ ከመላእክት ጥቂት ማነስ ያስፈልገው የሚለውን አስቀድሞ ተናግሮ ነበር። ስለዚህ ትጋቱ የዘላለምን ሕይወት ለማግኘት አይደለም። መትጋት አለብን ምን ለማድረግ? ቅዱሳን ወንድሞችን ለመርዳት። ከዚህ ጋር ተያይዞ ጥብቅ የሆነ ነገር ለኛ ማሳሰቢያ የሰጠን እንደሆነ አስባለሁ። ቅዱሳንን መርዳት የሆነ ጊዜ የሆነ ዘመን ነገር ብቻ እንዳልሆነም እየነገረን ነው። ያ ተስፋ እስኪፈጸም ድረስ ሁሉ ጊዜ ቅዱሳንን ልንረዳ ይገባል እያለ ነው። የዕብራውያን ሰዎች ደግሞ ለኛ ጥሩ ምሳሌዎች ናቸው። በምን ካልን አስቀድሞም ቅዱሳንን ይረዱ ነበር፣ እስካሁንም ደግሞ ቅዱሳንን እየረዱ ነው። ደግሞም ይሄ ነገር ቀጣይነት እንዲኖረው ደግሞ ይመኛል። ይህ የዕብራውያን ጸሐፊ ማለት ነው። እስከ መጨረሻው እንድታሳዩ እንመኛለን ካለ በኋላ ቁጥር 12 የመጨረሻው ቁጥር በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም ይላል። እዚህ ጋር የተስፋውን ቃል የሚወርሱ ሰዎችን ባህሪ ይዘረዝራል። ምንድነው ባህሪያቸው? አንደኛው እምነት ነው፣ ሁለተኛው ትዕግስት ነው፣ ሶስተኛው ደግሞ ተስፋ ነው ብሎ ይገልጽልናል ማለት ነው። በዕብራውያን መጽሐፍ እኚህ ሶስቱም እንደተብራሩ አስባለሁ። አንደኛው እምነት የሚለው ያው ከእስራኤል ማህበረሰብ ጋር አስቀድሞ ባሉ ምዕራፎች አሳይቶን ነበር። ማለትም 12 ሰዎች ወደ ከነዓን ተልከው 10ሩ መጥፎ ዜና አውርተው 2ቱ መልካም ዜና አውርተው ነበር። የእስራኤል ማህበረሰብ የ10ሩን መጥፎ ዜና ሰምተው
በምድረ በዳ እንዳለቁ እናውቃለን። የሁለቱ ግን ዜና ምን ነበር? እግዚአብሔር ወደ ከነዓን እንደሚያስገባን ተስፋ ሰጥቶናል። ስለዚህ ምንም እንኳን ትልልቅ ቢሆኑም ኒፍሊም ተብሎ የሚጠሩት ምንም እንኳን ትልልቅ ቢሆንም እግዚአብሔር ግን እነዚህን እንደ እንጀራ አሳልፎ ይሰጠናል። ባይዘ እግዚአብሔር ነው የሚሰጠን የሚል እምነት ነው ያላቸውና እነሱ በእምነት አላዋሃዱም የሰሙትን ቃል ያንን የምስራች ማለት ነው። እግዚአብሔር ድል ይሰጠናል፣ ወደ ሰጠን ወደ ተስፋይቱ ምድር ያስገባናል የሚለውን አላመኑም ነበር። እውነተኛ አማኞች ባህሪን ደግሞ እዚህ ጋር ሲገልጽልን እምነት ነው ብሎ ይገልጽልናል። እግዚአብሔርን ማመን ከዛ ደግሞ ቀጥሎ የሚገልጽልን ትዕግስት ነው ይለናል። ይህን ትዕግስት ምዕራፍ 12 ላይ በደንብ ያብራራልናል። ወደታችም ደግሞ ቀጣይ ሳምንት የምናየው አብርሃም ከታገሰ በኋላ ተስፋውን ወረሰ ብሎ ይነግረናል። ይሄ ትዕግስት ደግሞ እግዚአብሔር የሰጠው ተስፋ ጊዜ እስኪፈጸም ድረስ እግዚአብሔርን ብቻ በመመልከት ወደ ራሳችንና ወደ ስራችን ልክ እስራኤላውያን አማሌቃውያንን እናሸንፋለን፣ በቃ ከሌሎች ሀገራት ጋር ተባብረን እነዛ እናሸንፋለን ብለው ጉዞ እንደጀመሩ ወደ ራሳችንና ከእግዚአብሔር ይልቅ ወደ ሌሎች አካላት ዘወር ልንል አይገባም የሚለውን እንዳሳየን ልክ እነዚህም ሰዎች ደግሞ ምሳሌ ተደርገው የተጠቀሱት የእምነት ምሳሌዎች ከዛ የትዕግስት ምሳሌዎች አድርጎ ሲጠቅስ እግዚአብሔር ተስፋውን ሁሉ ጊዜ ይፈጽማል፣ እስኪፈጽም ድረስ ደግሞ በትዕግስት ልንጠብቀው ይገባል የሚል የእውነተኛ አማኞችን ባህሪ ያነሳል። ከዛ ተስፋ የሚለው ኦልሬዲ ከዚህ ከትዕግስት ጋር የተያያዘ ትዕግስተኛ የምንሆንበትን ምክንያት ነው የሚያነሳው። ምክንያቱም ተስፋ ስላለን ነው ይለናል። ስለዚህ እነዚህ እውነተኛ አማኞች ተስፋ፣ እምነትና ትዕግስት ያላቸው ነው ይልና እነዚህን እንድትመስሉ ነው የተጠራችሁት ደግሞ መልሶ ይላል። እነዚህ እነማን ናቸው? አንዳንዶች ያው ይሄ የዕብራውያን መልእክት የተጻፈው ለአማኞች አይደለም ብሎ የሚያስቡ አሉና ለአማኞች አይደለም የሚለውን አርጊመንት እዚህ ላይ ይመሰርታሉ። ምክንያቱም በእምነት በትዕግስት በተስፋ የሚወርሱትን እነሱን እንድትመስሉ ነው የተጠራችሁት ስለሚል እነዛ አማኞች ናቸው። ከዛ እነዚህ ደግሞ እስራኤላውያን ናቸው፣ ለሂብሩ ዕብራውያን ሰዎች ናቸው። እነዚህ የዕብራውያን ሰዎች አማኞችን እንዲመስሉ ተጠርተዋል የሚል አርጊመንት ያስቀምጣሉ። እሱ ትክክለኛ አርጊመንት ነው ብዬ አላስብም። እነሱ እንድትመስሉ ያለው ከኛ ቀድሞ ብሉይ ኪዳን ላይ የነበሩ አማኞችን የእምነት አባቶችን ነው። ከኛ ቀድሞ ብሉይ ኪዳን ላይ የነበሩትን ምእመናንን ነው። እነሱ በትዕግስት ምሳሌዎች የሆኑ አሉ፣ በተስፋ ምሳሌዎች የሆኑ አሉ፣ በእምነት ምሳሌዎች የሆኑ አሉ። ምዕራፍ 11 ላይ በነገራችን ላይ የሚዘረዝረው እነዛ ነው። የብሉይ ኪዳን የእምነት አባቶችን ያነሳና እነሱን ምሰሉ የሚል ደግሞ ከእነሱ ተማሩ የሚል ደግሞ መመሪያ ይሰጣል። እዚህም ደግሞ ቀጣይ ሳምንት የምናየው ላይ አብርሃምን ያነሳዋል፣ ሜንሽን ያደርገዋል። በእምነት በትዕግስት በተስፋ ምሳሌ የሆነውን ማለት ነው። ስለዚህ እነሱን እንድትመስሉ ብሎ ሲል ብሉይ ኪዳን ላይ የነበሩ ለእግዚአብሔር በትዕግስት እና በተስፋ በእምነት የጸኑ ሰዎች እንዳሉ ማሳያ ነው። ምን እያለን ነው? እግዚአብሔር በእናንተ ውስጥ እየሰራ እንደሆነ አውቀናል። ከዚህ የተነሳ ቅዱሳንን መርዳታችሁን እስካሁን ቀጥላችኋል። ከዚህም በኋላ እንድትቀጥሉ እናበረታታለን። ይሄ ቀጣይነታችሁ ደግሞ በትዕግስትና በተስፋ መጽናት እንዳለበት ይነግረናል ይልና በእንደዚህ መንገድ ተመላለሱ እንጂ ዳተኞች እንድትሆኑ አልፈልግም ይላል። ይሄ ዳተኛ የሚለውን እዚህ ለሁለተኛ ጊዜ ነው የተጠቀመው። አስቀድሞ ምዕራፍ 5 ቁጥር 11 ላይ ተናግሮ ነበር። ስለዚህ ጉዳይ የምንናገረው ብዙ ነገር አለን። ነገር ግን ለመማር ዳተኛ ስለሆናችሁ ለማስተማር አስቸጋሪ ነው ይላል። አስቀድሞ መሰረታዊ ከሆነው ትምህርት የክርስትናን ትምህርት አውቀው ግን ደግሞ ለእግዚአብሔር መኖር የሚገባቸውን ለእግዚአብሔር ዋጋ መክፈል የሚገባቸውን ነገር ወደዛ ሽፍት ማድረግ እንዳልቻሉ ይልቁንም እግዚአብሔር በክርስቶስ በኩል ያደረገላቸው ነገር ላይ ብቻ ጥገኛ ሆነው እንደቀሩ ይልቁንም ለእግዚአብሔር መኖር ልክ እንደ ብሉይ ኪዳን አባቶች ለእምነታቸው መጋደል ድረስ ደረጃ እንዳልደረሱ አይተን ነበር እንጂ እነዚህ የዕብራውያን ሰዎች በመንፈሳዊ ሕይወታቸው ስቲል ደግሞ አላደጉም ብሎ ይገልጽልናል ማለት ነው። በነገራችን ላይ መንፈሳዊ ብስለትን እዚህ ጋር እያያዘ ያለው የዕብራውያን ጻፊ ቅዱሳንን እንደሚረዱ መልካም ስራዎችን እንደሚሰሩ አስቀድሞ ተናግሮ ነበር። ታዲያ ዳተኞች ናችሁ፣ መንፈሳዊ ነገርን በተመለከተ እድገት አላሳያችሁም ለምን ይላቸዋል? ማለት እኛ ቅዱሳንን የሚረዳ መልካም ስራዎችን የሚሰራ ሰው ስናይ በመንፈሳዊ ሕይወቱ አድጓል ምናምን እንላለን።
ግን የዕብራውያን ጻፊ እነዚህን ሰዎች ቅዱሳንን በመርዳት በመልካም ስራዎች እስካሁን እየሰሩ ያሉትን ነገር አፕሪሺየት ያደርግና ግን አላደጋችሁም፣ ግን አልበሰላችሁም ይላቸዋል። ይሄ በጣም ኢምፖርታንት የሆነ ነገር ነው። ማለትም እኛ ጋር ያለው ጥሩ ነገር በራሱ የብስለት መገለጫ አይደለም። ብስለት እግዚአብሔር የሰጠውን ፕሮሚስ ሁሉ ለመፈጸም የምናደርገውን ትጋት የሚያካትት ነው ማለት ነው። ለምሳሌ እኔ በመንፈሳዊ ህይወቴ የሆነ ጥሩ ነገር አለኝ ማለት እሱ የመንፈሳዊ ብስለት ማሳያ ላይሆን ይችላል። መንፈሳዊ ብስለት ማሳያው ከአንድ መልካም ነገር ወደ ሌላ መልካም ነገር ለማድረግ የምናደርገው ጥረትን የሚያመለክት ነው ማለት ነው። እኚህን ሰዎች መልካም ሆነው መልካም ስራ እየሰሩ ለቅዱሳን ደግሞ እየረዱ ያሉ ሰዎችን ልጆች ናችሁ ይላቸዋል። ቀጣይ ሌላ ስቴፕ አለ ማለት ነው። ስለዚህ ባለው ነገር ብቻ ረክቶ ይሄ ነው በቃ መንፈሳዊ ነገር ከዚህ ውጪ ሌላ አልፈልግም ብሎ የተቀመጠ ሰው ካለ ያው ድሆችን አበላለሁ፣ ጌታን አምናለሁ፣ ቸርች ይሄዳለሁ ምናምን ብሎ ካቆመ እዛ ፕሮሰስ ላይ ብቻ ስታክ ካደረገ ይሄ መንፈሳዊ ሕፃንነት ነው። መንፈሳዊ ብስለት እነዛን ነገሮች ይዘው ሌሎች ነገሮችን መጨመር ነው። ጴጥሮስ ላይ እንደሚነግረን በእንትን ላይ በትዕግስት ላይ ጨምሩ አሁን ባላችሁ ነገር ላይ ጨምሩ የሚል መመሪያ ይሰጣል ማለት ነው። ስለዚህ መንፈሳዊ ብስለት ማለት ያለን ነገር ላይ ረክቶ አለመቀመጥ፣ ሌሎች እግዚአብሔርን ትእዛዞችን ሁሉ ለመፈጸም ፈቃደኛ መሆን ወይም ዝግጁ መሆንን የሚያመለክት ነው። ስለዚህ ዳተኞች መሆን እንደሌለባቸው ይነግራቸዋል ማለት ነው። ስንጠቀልለው ጠቅልል አድርገን ስንወስደው ከቁጥር 4 ጀምሮ ስናይ እግዚአብሔር ወንጌሉን ልኮ ወንጌሉን ሪጀክት ማድረግ እና ወንጌሉ ውስጥ ሆኖ ወንጌሉን ሪጀክት ማድረግ የተለያየ ነገር ነው። ለምሳሌ ክርስቲያን የሆነ ሰው የሆነ ጊዜ ወደ እስልምና ሊሄድ ይችላል። እውነተኛ ክርስቲያን ከሆነ ግን መምጣቱ አይቀርም። ክርስቲያኖች አይክዱም ማለት አይደለም። ጴጥሮስ ኢየሱስ ክርስቶስን ክዷል። ክርስቲያኖች በኃጢአት ውስጥ አይወድቅም ማለት አይደለም። ክርስቲያኖች በኃጢአት ውስጥ ሊወድቁ ይችላሉ። ግን ደግሞ ፋይናሊ የክርስቲያኖች ሁኔታ ያ አይደለም። እውነተኛ አማኝ ከሆነ ተመልሶ ወደ እግዚአብሔር ይመጣል፣ ተመልሶ ወደ ነበረበት ፖዚሽን ይመለሳል። ግን ክርስቲያን ያልሆነ ሰው ክርስቲያን ነኝ ብሎ በክርስቲያኖች ማህበረሰብ እንኳን የተቀላቀለ ሰው ቢኖር ኢየሱስን ክዶ ፋይናሊ መጨረሻው የሚሆነው ክደት ነው የሚሆነው ማለት ነው። ክርስቲያን የሆነ ሰው ፈጽሞ ሊጠፋ አይችልም። ለምንድነው ሊጠፋ የማይችለው? ከማይጠፋው ዘር ስለተወለደ ማለት ነው። ዘሩ የሚጠፋ ስላልሆነ ከዛ ዘር የተወለደ ሊጠፋ አይችልም ማለት ነው። የእግዚአብሔር ልጅ እነሱን እንደሚጠብቃቸው ይነግረናል። አንድ ቴክስት ላንብብና እጨርሳለሁ። አንደኛ ዮሐንስ ምዕራፍ 5 ላይ ቁጥር 17 አመጽ ሁሉ ኃጢአት ነው፣ ለሞት የሚያበቃ ኃጢአት አለ ይልና ከእግዚአብሔር የተወለደ ሁሉ ኃጢአትን እንደማያደርግ ነገር ግን የእግዚአብሔር ልጅ እንደሚጠብቀው ክፉም እንደማይነካው እናውቃለን ይላል። አስቀድሞ አመጽ ሁሉ ኃጢአት ነው ይልና ለሞት የሚያበቃ ኃጢአት አለ ካለ በኋላ ከእግዚአብሔር የተወለደ ደግሞ ኃጢአትን አያደርግም ይለናል። ከእግዚአብሔር የተወለደ ኃጢአትን አያደርግም ሲል እኛ የምናደርገውን ኃጢአት አይደለም እያለ እየጠራ ይመስላችኋል? ከእግዚአብሔር የተወለደ የምር ደግሞ ኃጢአት አያደርግም? እኛ ኃጢአት እንሰራ የለ እንዴ? እንደውም እንደኛ ኃጢአት የሚሰራ አለ እንዴ? በደንብ ነው ኃጢአት የምንሰራው። ታዲያ ከእግዚአብሔር የተወለደ ኃጢአትን አያደርግም ሲል ምን እያለ ነው? ከእግዚአብሔር የተወለደ ኃጢአትን አያደርግም ሲል አስቀድሞ ሞት የሚገባው ኃጢአት አለ፣ ሞት የማይገባው ኃጢአት አለ ብሎ ተናግሮ ነበር። ከእግዚአብሔር የተወለደ ኃጢአትን አያደርግም ሲል ሞት የሚገባውን ኃጢአት አያደርግም እያለ ነው። ማለትም ለሞት የሚያበቃውን ኃጢአት አያደርግም እያለ ነው። ለምን? የእግዚአብሔር ልጅ እንደሚጠብቀው እናውቃለን። ክፉ እንደማይነካው ደግሞ እናውቃለን። የእግዚአብሔር ልጅ ስለሚጠብቀው ይለናል። የእግዚአብሔር ልጅ የሚጠብቀው ሰው በሙሉ መጨረሻው ሞት የማያበቃውን ኃጢአት ስለማያደርግ ወደ ሕይወት ይሸጋገራል ማለት ነው። ስለዚህ ምንም እኛ ኃጢአትን ብንሰራ ምንም እንኳን እግዚአብሔርን ብንበድል ልክ እንደማያምኑ ሰዎች ሞት የሚያበቃውን ኃጢአት የምንሰራ ሰዎች አንሆንም ማለት ነው። ሞት የሚገባው ኃጢአት ምንድነው ካልን ደግሞ ኢየሱስ ክርስቶስን ሪጀክት ማድረግ፣ በስጋ እንደመጣ መቃወም። እሱ ብቻ አይደለም፣ ምዕራፍ 1 ላይ እንደገለጸው ኃጢአት የለብንም ብለው ሪጀክት የሚያደርጉ ሰዎች አሉ። ከእግዚአብሔር የተወለደ ሰው ኃጢአት የለብኝም ብሎ ሪጀክት አያደርግም። ኢየሱስ ክርስቶስ በስጋ እንደመጣ አይክድም። ይልቁንም ኃጢአቱን ይናዘዛል።
ኃጢአቱን ስለሚናዘዝ ደግሞ ምን ይሆናል? የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻዋል ይለናል። ምዕራፍ 2 ላይ ግን ያን ደግሞ ያብራራዋል። አይ የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ማለት በኃጢአት እንደፈለገን እንኑር ማለት አይደለም። ወንድሞች ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ ይልና ኃጢአት ስናደርግ ብንገኝስ የሚለውንም ደግሞ ድጋሚ ይነግረናል። ኃጢአት ብናደርግ ግን በአብ ዘንድ ጠበቃ አለን ብሎ ደግሞ ይነግረናል። ስለዚህ ክርስቲያን የሆኑ ሁሉ በክርስቶስ የሆኑ ሁሉ አንድ ተስፋ አላቸው የተረጋገጠ። ያም ምንድነው? ለሞት የሚያበቃቸውን ኃጢአት አያደርጉም። ለምን? የእግዚአብሔር ልጅ ኢየሱስ ክርስቶስ ስለሚጠብቃቸው ማለት ነው። ስለዚህ እስካሁን ባየነው በዕብራውያን መጽሐፍ ምዕራፍ 6 ውስጥ አማኞች ደህንነታቸውን ሊያጡ ይችላሉ የሚል ሽታውንም ማግኘት አንችልም። ደግሞም በሁሉም የመጽሐፍ ቅዱስ ክፍል ውስጥ አማኞች ደህንነታቸውን ሊያጡ አይችሉም። ቀጣይ ሳምንት ለምን ደህንነታቸውን ሊያጡ እንደማይችሉ አንድ በአንድ አርጊመንት ነው የሚያቀርበው። ይህንኑ ነው የሚሞግተው። ደህንነታችንን በተመለከተ እርግጠኞች ነን። ለምን? የእግዚአብሔርን ማንነት የእግዚአብሔር ባህሪ ልና ከዛ የክርስቶስ የክህነት ስራ እያብራራ ይመጣልና ስለዚህ እግዚአብሔር ቃሉን ሊያጠፋ አይችልም የሚለውን ቀጣይ ሳምንት በደንብ እንመለከተዋለን ማለት ነው። እንጸልይና እንጨርሳለን። እግዚአብሔር ሆይ ልጅህን ኢየሱስ ክርስቶስን ልከህልን በሱ መራራ ስቃይና ሞት አማካኝነት የሞት ፍርሃትን ከኛ ስላስወገድክልን ሕይወትን ሰጥተህን ዘላለማዊ ሕይወት ተስፋ ደግሞ ስለተጋራን እጅግ አድርገን እናመሰግናለን። ድነታችንን በተመለከተ ልክ እንደማያምኑ ሰዎች ጥርጣሬ ውስጥ የምንገባ እንዳንሆን በቅዱስ ቃልህ ብርሃንን እያበራህልን ስላለ እጅግ አድርገን እናመሰግናለን። ደህንነታችንን የማንጠራጠረው የደህንነታችን መስራች የሆንከው አንተ ስለሆንክ ነው። በአንተ ደግሞ እጅግ እንተማመናለን። እኛ ለቅስፈት እንኳን ደህንነታችንን መጠበቅ እንደማንችል እናውቃለን። አንተም ደግሞ እኛን ስለምታውቀን ደህንነታችንን ለእኛ አሳልፈህ አልሰጠህም። ግን ሁሉን ማድረግ የምትችለው አንተ ደህንነታችንን ጀመረ እስከ ፍጻሜው ልታዘልቅ ተስፋና ቃል ስለገባህልን እጅግ አድርገን እናመሰግናለን። በዚህም ደግሞ ደስተኞች ሆነን መኖር እንድንችል ጸጋህ እንድታበዛልን እንለምንሃለን። ሁሉም በክርስቶስ ኢየሱስ በኩል ለመን፣ አሜን።